ሰላም እንዴት ናችሁልኝ? ውድ የዩቲዩብ ተከታታዮቼ እንግዲህ ዛሬ ምርጥዬ ቦታ ነው ያለሁትኝ። ቀበና አካባቢ እንግዲህ ምርጥ ቦታ ሆኗል። እንግዲህ ይሄ ቦታ በፊት የነበረውን የምታውቁ ሰዎች በጣም ወንዙ ቢኖርም ግን በቆሻሻ የተሞላ ነበር። አሁን ላይ በጣም የሚያምር አስደሳች ሆኗል። እንግዲህ በደንብ ዞር እያልኩ ማሳያችሁ ይሆናል። እንግዲህ ቀበና ምን አዲስ ነገር አለበት በሚለው ጉዳይ ላይ የማሳያችሁ ነገር አለ። ምርጥ ነገር ነው ያለው። ቪዲዮውን ላይክ አድርጋችሁ ጀምሩ። እንደነገርኳችሁ እንግዲህ የቀበና ወንዝ ወይም ግድቡ የተገደበበት አካባቢ ጀርመን ኤምባሲ አለ። ፊት ለፊት የምታዩት ጫካ የጀርመን ኤምባሲ ነው። ህጻናት እንግዲህ ክረምት እንደመሆኑ መጠን ህጻናት እዚህ መጥተው በጣም እየተጫወቱ እየተዝናኑ ይገኛሉ። አሪፍ ነገር ነው ማሳያችሁ። ቪዲዮውን ላይክ ብታደርጉልኝ በጣም ደስ ይለኛል። እንግዲህ እዚህ ቪዲዮ እስከገባችሁ አይቀር ላይክ አድርጋችሁ ብትወጡ ማንንም አይጎዳም፣ እኔን ግን ይጠቅማል። እኔ ደግሞ ደስ ይለኛል፣ መርቃችኋለሁ። ስለዚህ ላይክ አድርጉልኝ። በደንብ ነው ማሳያችሁ። ዞር እያልኩኝ አሪፍ ነገር ነው ማስቃኛችሁ። አንድ ሌላ ዩቲዩበር ደግሞ አጠገብ ያለ እሱ ገና ነው እንግዲህ እሱ ገና ሊጀምር ነው። እኔ የኔን አይቶ ሊጀምር ነው። እነሱ ላይክ ያደርጉኛል ይወዱኛል ብየዋለሁ። እናንተ እንደማታሳፍሩኝ አያም ሹር አንደኛ። ስለዚህ ቪዲዮውን ተከታተሉት። ቆንጆ ነገር አለ ተብያለሁ ከጀርመኒ ኤምባሲ ጀርባ። እስኪ እዛ አጠገብ የማሳያችሁ ይሆናል። እዚህ ጋር ደግሞ አሪፍ ነገሮች ያለፉ ይገኛሉ። በጣም የሚያምር የወንዝ አቀማመጥ ነው እዚህ ጋር ያለው። እንግዲህ ወንዙ በጣም ደስ ይላል። እንደነገርኳችሁ ጀርመን ኤምባሲ አጠገብ ነው። እስኪ ጠጋ እያልኩኝ ደግሞ አሪፍ ነገሮች ያሳያችኋል። እና ጠጋ ብዬ ደግሞ ማሳያችሁ ይሆናል። እንግዲህ የሽቦ ድልድይ አለ እዛ ጋር። የሽቦ ድልድዩን የማሳያችሁ ይሆናል። እስከ መጨረሻው አብራችሁኝ እንድትሆኑ ጋብዛችኋለሁ። ቪዲዮ በጣም ደስ የሚል ስለሆነ እንደማትሰላችሁ አያም ሹር። እንግዲህ የሽቦ ድልድይ ስደርስ ደግሞ ማሳያችሁ ይሆናል። እዚህ ጋር ያለው ድልድይ ኖርማሊ ድልድይ ነው። ነገር ግን እዛ ጋር ደግሞ ሽቦ ከፍ ብሎ ተሰርቶ እንደ መዝናኛ ተብሎ ታስቦ የተሰራ ድልድይ አለ። እሱን የማሳያችሁ ይሆናል። አብራችሁ እንድትቆዩ። ቪዲዮ ደግሞ አላድግ ብሏል። ለምን እንደሆነ አላውቅም። ላይክ ስለማታደርጉት መሰለኝ። ካያችሁት አይቀር ደግሞ ላይክ ብታደርጉልኝ ለእኔ ቆንጆ ነው። ታውቃላችሁ አይደል? ላይክ ማድረግ አይጎዳም። ምክንያቱም ነገ ጥሩ ስራ እንድሰራ ስለሚጋብዘኝ ላይክ ማድረጋችሁን አትርሱት። ስለዚህ ያለው ቪው በጣም ደስ የሚል ነገር ነው። ቆንጆ ነገር ነው። እኔ ለእናንተ እኮ ማልሆነው ነገር የለኝም። እናንተ ግን ላይክ ለማድረግ ትንሽ የቋጠራችሁ ነው። ተወደደ እንዲህ ላይክ አድርጉት። ምንም ችግር የለውም እኮ ጥሩነትን በጎነትን ነው የሚገልጸው እንጂ ሌላ ነገርን አይገልጽም። ላይክ ማድረጋችሁ ደግሞ ለኔ ይጠቅመኛል፣ እናንተን አይጎዳም። ስለዚህ ላይክ አድርጉልኝ። ሌላ ጊዜ ቆንጆ ቪዲዮ አመጣለሁ። አሁን ደግሞ አንበሶችና ነብሮች ይገኛሉ የተባለበት ቦታ አለ። እዛ ወስዳችኋለሁ እና ነብሩ ጋር ደርሻለሁ። የነብር ሐውልት ነው እንግዲህ። ነፍስ ያለው መስሏችሁ ከሆነ ትንሽ እንዳትደናገጡ። እዚህ ጋር ምስል ናቸው። ደስ የሚል ምስል ነው ያለው። እንግዲህ አካባቢውን ነብር ነው ለማለት ነው መሰለኝ። እንደምትወዱት አያም ሹር አንደኛ። እና ሁኔታው ይህን ይመስላል። በጣም ደስ ነው የሚለው። ከተራራ ሲወርድ ተናዶ ቁጣን የሚያሳይ ነብር ነው። ሽቦ ድልድዩ ጋር ደርሻለሁ። በጣም ደስ የሚል ነገር አለው። እንግዲህ ላዩ ላይ ሰዎች እየሄዱ ይገኛሉ። ይህ ማለት እንደ መዝናኛ እንጂ ዋና መተላለፊያ መንገድ አይደለም። ሰዎቹ ከአንዱ ወደ አንዱ ለመሸጋገሪያ የሚጠቀሙበት ነው። እንደምትወዱት አም ሹር። እና የሽቦ ድልድይ ይሄን ይመስላል። በጣም ደስ ይላል። ከስር ከሽቦ ድልድይ ወንዝ አለች። ከዛ ከወንዙ ተሻግሮ ወደዛኛው አቋራጭ ለመሄድ የሚያገለግል የሽቦ ድልድይ ነው። እንግዲህ በጣም ደስ ነው የሚለው። በቦታ ሆናችሁ ደግሞ ብታዩት የበለጠ የሚያስደስታችሁ ይሆናል። እስኪ እላዩ ላይ ወጥቼ ደግሞ ላሳያችሁ። ላዩ ላይ ወጥቻለሁ። በጣም የሚያምር ነው እንደምታዩት። እንግዲህ ገጽታው በጣም ደስ የሚል ነገር ነው። ላይ ሁኜ ደግሞ የተለያዩ ነገሮችን የማሳያችሁ ይሆናል። ያው ፊት ለፊት የጀርመን ኤምባሲ ነው። እዚህ ጋር እንደነገርኳችሁ የሽቦ ድልድዩ ሰስፔንሽን ብሪጅ ነው የሚባለው መሰለኝ።
እና በጣም የሚያምር ነገር ነው ያለው እና በጣም ደስ የሚል ነገር አለው። ሰዎቹ እየተንቀሳቀሱ ይታያሉ። እንግዲህ ይህንን ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ደግሞ ቆንጆ ነገር ይዤላችሁ የሚመጣ ነው የሚሆነው። ስለዚህ ቪዲዮ ላይክ ማድረግ መርሳት የለባችሁም። እስከ መጨረሻው ተከታተሉት። ስፔስ ከድልድዩ ላይ ሆኜ ነው ይህንን ነገር እያሳያችሁ ያለሁት። ሰስፔንሽን ብሪጅ የሚባለው ቦታ ላይ ቆሜ ያለውን ገጽታ ማሳያችሁ ማለት ነው። ወደ ታች ወደ ቀበና ወደ ዋናው ግድብ ጋር ነው እያያችሁ ያላችሁት። ይሄ ፊት ለፊት ያላችሁ ደግሞ የጀርመን ኤምባሲ ነው። ለእንግዲህ ቪዲዮ ቆንጆ ነው። እኔ በጣም ተመችቶኛል። እናንተም እንደሚመቻችሁ አም ሹር። ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቆንጆ ነገር ይዤላችሁ እመጣለሁ። እስከዛው ድረስ ባባይ ሀቭ ናይስ ታይም ሲ ዩ